ሰላም ሰላም ውድ ኢትዮጵያውያን ከሀገር ውስጥም ከሀገር ውጭም ያላችሁ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በዛሬው ቀን ይህን የዩቲዩብ ቻናል ከፍቻለሁ። እናንተ እህት ወንድሞቼ ደግሞ ይህንን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁኝ። በዚህ የዩቲዩብ ቻናል ላይ የተለያዩ መንፈሳዊ ይዘት ያላቸው ፕሮግራሞችን ወደ እናንተ አቀርብላችኋለሁ። የተለያዩ መንፈሳዊ ቦታዎችን አብረን እንጓዛለን። በዚህም ደግሞ የተለያዩ ቁም ነገር አዘል የሆኑ ድንቅ ድንቅ ቦታዎችን አብረን እንጎበኛለን። ይህም እንዲሆን ደግሞ የእናንተ እገዛ ያስፈልገኛል። ሰብስክራይብ አድርጉልኝ ስል በአክብሮት እጠይቃለሁኝ። እንግዲህ የተለያዩ ፕሮግራሞችን የማታ የሰርግ እዛ ላይ የሚተላለፉትን መልእክቶችን፣ ዝማሬዎችን አብረን የምንሳተፍ ይሆናል። እንግዲህ እናንተ ደግሞ ይሄ ፕሮግራም እንዳያልፋችሁ ሰብስክራይብ እያደረጋችሁልኝ እንድታልፉ ስል በአክብሮት እጠይቃችኋለሁ። አንተም ሀሳብ በዚህ ዙሪያ ብትሰሪ፣ በዚህ ቦታ ሄደሽ ብትጎበኝ የምትሉኝ ቦታ ካለ ደግሞ እድሉን ለእናንተም እየሰጠሁኝ እዛ ቦታ ላይ እየተገኘው የተለያዩ ቪዲዮዎች የምሰራ ይሆናል። ይህንንም ሀሳባችሁን ደግሞ ኮሜንት ላይ እንድትጽፉልኝ እፈልጋለሁኝ። እንግዲህ ከዛሬ እንጀምራለን። ማታ የሰርክ ጉባኤ እንሄዳለን። ያው እንግዲህ በዛሬው ቀን የአብይ ጾም የመጀመሪያ ቀን ነው። ዘወረደ ብለን ጀምረናል። ዛሬም ደግሞ ሄደን የተለያዩ ፕሮግራሞችን ተከታትለን አብረን እንመለሳለን ማለት ነው። እንግዲህ በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ወዳችኋለሁ። ሰላም ሁኑልኝ። ባይ ባይ።